እንደ ኦስቲዮፖሮሲስ የአጥንት መሳሳትና የአጥንት ስብራት ያሉ ሁኔታዎች እየጨመረ በመጣበት በዛሬው ዓለም የአጥንት ሾርባ ወይንም መረቅ ተፈጥሯዊ መፍትሄ እንደሆነ ያውቃሉ? የአጥንት መረቅ የአጥንት ጥንካሬ ከመደገፍ በተጨማሪ ህብረ ህዋሳትን ለመጠገን አስፈላጊ የሆኑ ንጥረ ነገሮችን ስለሚሰጠን በማገገምና በጤንነቱ ረገድ ከፍተኛ አስተዋጽኦ ያበረክታል። በዛሬው ርዕሳችን በሳይንስ የተደገፈውን 5 የአጥንት መረቅ ሾርባ ጥቅሞችና ማወቅ ስለሚገባቸው የጎንዮሽ ጉዳቶች እንወያያለን። ምክንያቱም አብዛኛው ሰው የሚሳሳተውን ስህተቶች እንዴት ማስወገድና የአጥንት መረቅ ትክክለኛ በሆነ መንገድ እንዴት እንደሚዘጋጅ እነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ኒውትሪሽኒስት ኢስማኤል ነኝ። የአጥንት መረቅ ለጤና ጥሩ ነው? የአጥንት መረቅ በዋነኝነት የሚዘጋጀው ከእንስሳት አጥንትና ሌሎች ንጥረ ነገሮች ውስጣዊ ቅባቱና ንጥረ ነገሮች እስኪወጡ ድረስ በማፍላት ነው። አንዳንድ ጊዜ ለተጨማሪ ጣዕም ስጋ፣ ኮምጣጤ፣ ቲማቲም፣ ነጭ ሽንኩርት ወይንም አትክልቶችም አብሮ ይፈላሉ። ከአጥንት መረቅ ጋር የተያያዙ የጤና ጥቅሞች በጣም ሰፊ ሊሆኑ ቢችሉም እስካሁን በቂ ጥናት አልተደረገም። ሆኖም ያለው ጥናት ሁሉም የአጥንት መረቆች እኩል እንዳልሆኑ ግልጽ ያደርጋል። በቤት ውስጥ የሚዘጋጁ ወይንም በካፌ የተዘጋጁ የአጥንት መረቆች በጣም አስተማማኝ የጤና ጥቅሞች አሏቸው። ነገር ግን በአዘገጃጀትና በጤና ጥቅሞቻቸው ጥራት ይለያያሉ። የአጥንት መረቅ ጥቅሞች። የአጥንት መረቅ ለሰውነታችን ጥሩ የሆኑ በርካታ ማዕድናትና ንጥረ ነገሮች ይዟል። ለምሳሌ ኮላጅን በእንስሳ አጥንት ውስጥ የሚገኝ አስፈላጊ ፕሮቲን ነው። ኮላጅንን ስንመገብ ሰውነታችን እነዚህ አሚኖ አሲዶችን ለብዙ ምክንያቶች ይጠቀማቸዋል። በመሰረቱ ሰውነት በጣም በሚፈልገው ቦታ ጥቅም ላይ ያውለዋል። ስለ አጥንት መረቅ የጤና ጥቅሞች ተጨማሪ ምርምር መደረግ ቢያስፈልግም የተወሰኑትን እንመልከት። 1. የአንጀት ጤንነትን ያሻሽላል። የአጥንት መረቅ ለአንጀት ፈውስ የሚሰጥና ተቅማጥን ለመከላከል ይጠቅማል። የምግብ መፍጫ ትራኮቻችን ሽፋን ከጊዜ ወደ ጊዜ እየቀጠነ ይሄዳል። ለዚህም ኮላጅንን መመገብ የተጎዳውን ሽፋን ለመመለስ እንደሚረዳ የሚያሳይ አንዳንድ ማስረጃዎች አሉ። እናም በ2021 በሰው ላይ ያልተደረገ ጥናት እንዳመለከተው የአጥንት መረቅ በአንቲ ኢንፍላማቶሪ ባህሪያቱ ምክንያት በአንጀት ላይ የሚደርሰውን ጉዳት ሊቀንስ ይችላል። 2. የመገጣጠሚያ ህመምን መቀነስ። ብዙዎቻችን እንደምናውቀው በእድሜ እየገፋን ስንሄድ መገጣጠሚያዎቻችን የመለጠጥ ችሎታቸውን ያጣሉ። ይህም እንደ ኦስቲዮ አርትራይተስ ያሉ ችግሮችን ያስከትላል። ሰውነታችን ውስጥ ካሉ ዋና ዋና ፕሮቲኖች አንዱ የሆነው ኮላጅን መጨመር ጅማቶች እና ጅማት መያዣዎችን ወይንም ሊጋሜንትን በመጠበቅ የመገጣጠሚያ ህመምን ለመቀነስ ይረዳል። የአጥንት መረቅ በሚበስልበት ጊዜ በእንስሳት አጥንት ውስጥ ያለው ኮላጅን ተሰብሮ ጀላቲንን ይፈጥራል። ይህም ደግሞ የመገጣጠሚያ ጤንነትን የሚደግፉ አሚኖ አሲዶችን ይይዟል። 3. ጠንካራ አጥንቶችና ጡንቻዎች እንዲኖረን። ኮላጅን የአጥንቶቻችንና የጡንቻዎቻችን ዋና አካል ነው። ስለዚህ ኮላጅንን ስናጣ አጥንቶቻችንና ጡንቻዎች ሊዳከሙ ይችላሉ። ይህም ኦስቲዮፖሮሲስ ወይንም የአጥንት መሳሳት አደጋን ከፍ ያደርጋል። በኮላጅን የበለጸገው የአጥንት መረቅ በተጨማሪም ህብረ ህዋሳት፣ ጡንቻዎችና አጥንቶችን ለመገንባት የሚረዱ የአሚኖ አሲዶች ጥሩ ምንጭ ነው። እንደ ካልሲየም፣ ፖታሲየም፣ ሶዲየም እና ማግኒዥየም ያሉ ኤሌክትሮላይቶች በአጥንት መረቅ ውስጥ ይገኛሉ። እነዚህም የነርቭና የጡንቻ ተግባርን ለመቆጣጠርና የጡንቻ መኮማተርን ለመከላከል ይረዳሉ። 4. ጭንቀትን ለመቀነስ። ኮላጅን በውስጡ ግላይሲን የተባለ አሚኖ አሲድ ይዟል። ይህም ጭንቀትን ለመግታት፣ የአእምሮ ጤንነትን ለማሳደግና ጥራት ያለው እንቅልፍን ለማግኘት ይረዳል። 5. ጤናማ ቆዳ እንዲኖረን ያደርጋል። ኮላጅን የቆዳን የመለጠጥ ችሎታ ወይንም ኢላስቲሲቲ ለማጠናከር እንደ ተፈጥሯዊ መንገድ ለረጅም ጊዜ ሲጠቀስ ቆይቷል። በዚህ ምክንያት እንደ መጨማደንና መሸብሸብ ያሉ የእርጅና ምልክቶችን ይቀንሳል። ነገር ግን ይህንን ለመደገፍ በአሁኑ ጊዜ በቂ ጥናት መደረግ ይኖርበታል። የአጥንት መረቅ ዋነኛው ጥቅም ልታገኙበት የምትችሉት በቂ ንጥረ ነገሮችና ማዕድናት በውስጡ በመኖራቸው ነው። ነገር ግን የአጥንት መረቅ የኒውትሪሽን ይዘቱ በምትጠቀሙት የእንስሳ አጥንት አይነት ላይ እንደሚወሰን ልብ ማለት ያስፈልጋል። በአጠቃላይ አንድ ኩባያ የአጥንት መረቅ የሚከተሉትን ይይዛል: 50 ካሎሪ፣ 0.5 ግራም ስብ፣ 9 ግራም ፕሮቲን፣ 280 ሚሊ ግራም ፖታሲየም፣ 450 ሚሊ ግራም ሶዲየም እና 5 ግራም ካርቦሃይድሬት ናቸው። ሁለት አይነት የአጥንት መረቅ አዘገጃጀቶች አሉ። ልዩነታቸውን እንመልከት። የመጀመሪያው የማብሰያ ጊዜው አጭር ሲሆን ከ4 እስከ 6 ሰዓት ወይንም ከዚያ በታች ይፈልጋል። ስጋ፣ አጥንት፣ ውሃ፣ ቅመማ ቅመም እና አንዳንድ አትክልቶችን መጠቀም ይቻላል። ይህን የመረቅ አይነት ለማዘጋጀት እጅግ በጣም ቀላል ነው። የተጠቀሱትን ነገሮች ወደ ማብሰያ ድስት ውስጥ በመጨመር እንዲፈላ
ማድረግና በጥቅሉ ጥሩ መረቅ ለመስራት ከ2 እስከ 3 ሰዓት ይወስዳል። ሁለተኛው የአጥንት መረቅ ደግሞ ተመሳሳይ ንጥረ ነገሮችን የሚጠቀም ሲሆን ነገር ግን የበለጠ ጊዜ የሚወስድና የማብሰያ ጊዜው በጣም ረጅም ከ12 እስከ 24 ሰዓት ወይንም ከዚያ በላይ ይወስዳል። የአጥንት መረቁ ቢያንስ ለ6 ሰዓታትና ከፍተኛ ጥራት ያለው መረቅ ለማግኘት ከ24 ሰዓት በላይ እንዲፈላ ያስፈልጋል። ይህ ተጨማሪ ጊዜ ንጥረ ነገሮቹ ከአጥንት ውስጥ ለማውጣት ይረዳል። ይህም መረቅ ከመጀመሪያው የበለጠ ወፍራም፣ ጤናማና ጀላቲን የበዛበት ያደርገዋል። የአጥንት መረቅ የተጎዳን አጥንት እንዲያገግም የሚረዳው እንዴት ነው? አንድ የህብረ ህዋስ ወይንም ቲሹ ጥገናን ያፋጥናል። በአጥንት መረቅ ውስጥ የሚገኙት አሚኖ አሲዶችና ኮላጂን ጉዳት የደረሰባቸውን ህብረ ህዋሳት፣ ጡንቻዎችና ቆዳን ለመጠገን ይረዳሉ። ሁለት ህመምን ይቀንሳል። በአጥንት መረቅ ውስጥ እንደ ግላይሲንና ግሉኮሳሚን ያሉ ንጥረ ነገሮች ቁስል ቶሎ እንዲድን ስለሚያደርጉ ይህም ህመምና እብጠትን ለመቀነስ በጣም ጠቃሚ ናቸው። 3 የአጥንት መረቅ በመገጣጠሚያዎች ላይ የሚደርሰውን ጉዳት ቀድሞ ለመከላከልና የደረሰውን ጉዳት በፍጥነት እንዲያገግም ያደርጋል። 4 በሽታ የመከላከል አቅምን ያጎለብታል። በአጥንት መረቅ ውስጥ የሚገኙት ንጥረ ነገሮች በተለይም ግሉታሚን የሰውነት በሽታ የመከላከል አቅምን ያጠነክራሉ። ይህም ደግሞ ቶሎ የመዳን አቅምን ይፈጥራል። 5 የአጥንት መረቅ ብዙውን ጊዜ በኤሌክትሮላይት የበለጸገ ፈሳሽ በመሆኑ ሰውነት በማገገሚያ ወቅት የፈሳሽ እጥረት እንዳያጋጥሙ ይረዳል። የአጥንት መረቅ የጎንዮሽ ጉዳቶች ምን ሊሆን ይችላል? በአጥንት መረቅ ውስጥ ያሉት ፖታሲየም፣ ሶዲየም፣ ፕሮቲን እና በፈሳሽ ይዘቱ ምክንያት የኩላሊት በሽታ ካለባችሁ ከመመገባችሁ በፊት ከጤና ባለሙያ ጋር መማከር አለባችሁ። የአጥንት መረቅ እንዴት ይዘጋጃል? በቤታችሁ ለማዘጋጀት ከፈለጋችሁ የበሬ፣ የበግ ወይንም የዶሮ አጥንትን በመጠቀም ማዘጋጀት። ስሎ ኩከር መጠቀም የተሻለ ነው። በውስጡ ቃሪያ፣ ሎሚና ዝንጅብል በማካተት ጥሩ የአጥንት መረቅ ማዘጋጀት ይቻላል። ግብአቶቹ 2 ኪሎ ግራም የሚመዝን የበሬ፣ የዶሮ ወይንም የበግ አጥንት ማዘጋጀት፣ 3 የሾርባ ማንኪያ አፕል ሳይደር ኮምጣጤና የተጨመቀ ሎሚ። እነዚህ ነገሮች ኮላጅን ከአጥንት ውስጥ እንዲወጣ ይረዳል። የተከተፈ 2 ካሮት፣ ይህም ጥሩ የቫይታሚን ኤ ምንጭ ይሆናል። የተከተፈ 2 የሰለሪ ግንድ፣ ይህም ጥሩ የቫይታሚን ኬ ምንጭ ነው። የተከተፈ 1 መካከለኛ ሽንኩርት፣ ጨውና 1.8 ሊትር ውሃ መቀላቀል። አዘገጃጀቱ 1 ሁሉንም ንጥረ ነገሮች በስሎ ኩከር ውስጥ መጨመር። 2 ከ4 እስከ 6 ሰዓታት ወይንም ከዚያ በላይ በከፍተኛ ሙቀት ማብሰል ንጥረ ነገሮቹ ከአጥንት እስኪወጡ ድረስ። 3 መረቁ እንዲቀዘቅዝ ማድረግና ጠጣር ነገሮችን ለማስወገድ ማጥለያ መጠቀም። 4 ያዘጋጃችሁትን የአጥንት መረቅ መጠጣት። የአጥንት መረቅ ከማቆያነት የዘለለ አጥንትን ሊያጠነክር፣ የመሰበር አደጋን ሊቀንስ እንዲሁም ጉዳት ከደረሰ በኋላ ለማገገም የሚረዳ ፍቱን መፍትሄ ነው። ከፍተኛ መጠን ያለው ኮላጅንና ማዕድናትን በውስጡ ስለያዘ በተለይም የአጥንት መሳሳት ላጋጠማቸው ሰዎች ግሩም የሆነ ተጨማሪ ምግብ ነው። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።